እሺ የሰው ልጅ በእናንተ ሃይማኖት የሰው ልጅ አመጣጥ እንዴት ነው? አሁን በእኛ አዳም ተፈጠረ፣ ከዛ ሔዋን ደግሞ ከአዳም ግራ ጽንስ ተፈጠረች፣ ከዛ በኋላ ያው የሰው ልጆች ተፈጠረን አይደለም? በእናንተ ሃይማኖት እንዴት ነው አፈጣጠራችን? ኦኬ እኛ እንግዲህ በመጀመሪያ ደረጃ ሰው የመጣው ከእንቁላል ነው። ጸሎታችንም ስግደታችንም የሚለያየው እሱ ነው ማለት በክርስትና። እንቁላሉን ማን ፈጠረው? እንቁላሉን እግዚአብሔር ነው የፈጠረው። እግዚአብሔር አመጣው ሁሉም ነገር በነገራችን ላይ የእንስሳም የሰውም ሁሉ ከ17 ሚሊዮን ዓመት በፊት ማለት ነው ሰዎች ከእንቁላል ሁሉ ነገር እንቁላል ፈጠረና ፈጣሪ የሰውን እንቁላል ውሃ ላይ ያደረገው የሌሎቹን መሬት ላይ ያደረገና የእንስሳዎችን የሰዎች ግን ያበራ ነበር እንቁላሉ ውሃ ላይ ነበር። ያበራ እንቁላል ብቻ ሳይሆን ያበራል እንቁላሉ። ሌላ ፈጣጠራችንስ የሰመጠውን ከተማ ሁለት የሰመጡ ከተሞች አሉ እነሱን የገነቡትና እነኚህ ዛየሮች በጣም ኃይል አላቸው፣ ጉልበት አላቸው፣ በጣም እጅግ በጣም ሁሉ ነገር ህይወት በቀላሉ ነበር የሚኖሩት። አሁን ከዛ በኋላ አመጣችሁ ውለዱ አስባችሁ ኑሩ ብሎ ረገመ አምላክ። ከዛ ተመጦም ሲወለድ እንቁላል ነበር ያኔ። የዛ ጊዜ በቀላሉ ነው የሚነጠሩት። አንድ ዛየር እስከ 50 እንቁላል ይጥል ነበር በዛ ጊዜ። አንድ ሰው 50 እንቁላል ይጥላል? አዎ። አንዱ እንቁላል ደግሞ 1000 ዓመት ይቆያል። ቆይ አይደለም እንቁላሉ ለመፈልፈል ስንት ጊዜ ነው የሚፈጅበት? 10 ዓመት። እና አዳም ሲፈጠር 10 ዓመት ሙሉ አዳምና ሔዋን የሚባል ነገር የለም። የአዳም ዛየርና ማን? ዛየርና ዛየስና ዛየር እንቁላል እግዚአብሔር እንቁላል አድርጎ ብሎ ፈጠራ። ከምን ከአፈር ነው እንቁላሉ? እንቁላሉ ራሱ የተፈጠረው በዛ ጊዜ ብርሃን አለው፣ መንፈስ አለው፣ ንፋስ አለው፣ ህይወት አለው፣ አፈር አለው፣ ውሃ አለው። እንቁላሉ በዛ ጊዜ የነበረው እንቁላል ውሃ ላይ ነው። ሁለት እንቁላሎች የሚያበሩ እንቁላሎችን ፈጠረ አምላክ። ከዛ በኋላ ለ10 ዓመት ተቀመጠ። አዎ ቆየና ከ9 ዓመት ተኩል በኋላ ተፈለፈሉ ሁለቱ እንቁላሎች። ራሳቸው ፈልቅቀው ራሳቸው ተፈለፈሉ። ከዛ በኋላ ህይወት በየበረር ሰው ይበር ነበር። እጅግ በጣም ቀላል ህይወት ነው ያላቸው። በጣም ኢዝሊ ነው የሚኖሩት። ክንፍም ነበራቸው። ቁመታቸውም ትልቅ ነው። ህይወት የነበሩ ተክሎች አሁን የነበሩ ተክሎች በሙሉ ተረግመው ነው እንዴ አሁን ያነሱት። በጣም ረጃጅሞች ነበሩ። ትልልቅ ዛፎቹም አሁን የምናያቸው 10 እጥፍ፣ ብርቱካኖቹም፣ ሙዞቹም፣ ማንጎቹም እጅግ በጣም እንደዛ ነበሩ። ከነሱ ጋር ተመጣጣኝ ነበር የነበረው ሁሉ ነገር።